ሲስትካይ እንዴት አልሽ? እንግዲህ ይልሽ መጥቻለሁ። ናግባ ታውቃ ታዲያች አረፈ መጣ። እሺ አራራ በፈጣሪ እንዴ የማይሆነው ግድ የለም። ልብሴ ቆሻሻ ስለሆነ እዚሁ ጋር ልቀመጥ። ልብስ ላዘጋጅልህና ሻወር ወስደህ ትቀይራለህ። በል ተነስ፣ አረፍ በል። እንዴ ምን ሆነ? ተነስ ተነስ፣ አረፍ በል። ማይክ አዋራኝ እንጂ ምኑን ምኑን? ማን ነው? ምንድነው እዚህ ድረስ ይዘኸው የመጣኸው? ስለሱማ እኮ ከተረጋጋም በኋላ እነግርሻለሁ ብዬ ነበር። ብታይ እንዴት እንደሚያሳዝን። ቅድም ወደዚህ እየመጣሁ መንገድ ላይ ተኝቶ አግኝቼው ምን እንደሆነ ስጠይቀው በጣም እንደራበው ነገር። ከዛ እኔ ምግብ ገዝቼ ሰጥቼው ምን እንደሆነ በስትክክል ስጠይቀው ከክፍለ ሀገር መጥቶ እጅሉ የነበረውን ገንዘብ እንዳለ እንደጨረሰ ነገረኝ። ከዛም ምንም ማደሪያ እንደሌለው ሳውቅ ወደዚህ ይዤው መጣሁ። አልገባኝም። እዚህ አድሮ ስትል ነው የሰማሁህ? አዎ እቴ። ምን ነው ችግር አለ? አዎ ችግር አለው። እንዴ አላቅም አታቅም። ከመንገድ ዳር ማንንም ጎትታ አመጣ እዚህ ድረስ ስትል ትንሽ አታፍርም? እሺ እባክሽ ቀስ በይ። እኛ ጋር ታራለህ እኮ ብዬ ቃል ገብቼለታለሁ። ኧረ እቴ አታሳፍሪኝ። ታይ እፈራ እንዴ። እኔ ራሴን ችግር ውስጥ መክተት አልፈልግም። የምን ችግር? አላውቅልህም እህቴ። ነገ እኮ እኔም አንቺም ምን ሊገጥመን እንደሚችል አናውቅም። እኛ ደግሞ የምንችለውን የምናደርገው ሊሆን በጣም ቀላል ነገር። አወቅነው አላወቅነው ምንም ልዩነት የለውም። እኛ ብቻ የቻልነው ማድረግ ነው። አላውቅም። አሁን የምታደርገውን አድርግና ይዘህልኝ ውጣ። እንዴ ቆይ አንቺ ከመቼ ጀምሮ ነው እንደዚህ ሆንሽው? አንቺን እያየሁ አድጌ። ኧረ እህቴ እባክህ ጭቅጭቁን ተውና አርግ የምልህን አድርግ። ይቅርታ እህቴ፣ ችግር የለውም። አንቺ እየተጨነቅሽ አላስቸግርሽም። ምናልባት እኔም ባንቺ ቦታ ብሆን ኖሮ አንቺ ያረግሽውን ነገር አርግ ነበረ። ስላደረጋችሁልኝ ነገር በሙሉ አመሰግናለሁ። አረ በፈጣሪ እንደሱ አይደለም። ቆይ አንዴ ተረጋጋ። ልክ ነህ ወንድሜ። ሳይመሽብህ ማደሪያን ብትፈልግ ይሻላል። ወንድሜ ስሜት ስስ ነው፣ የሚያደርገውን አያውቅም። ምን ሆነሽ ነው? እኔ በፍጹም አለቃትን እህቴ ነው እንሽብኝ። እባካችሁ እስካሁኗ ሰዓት ድረስ ያደረጋችሁልኝ ነገር በቂ ነው። በእኔ ተነሳ አትጨቃጨቁ። ምንም ችግር የለም። ምን ላድርግ? አትፍረድብኝ። በየቦታው አወናባጁ በዝቶ እውነትና ውሸቱን መለየት አቅቶናል። በዚህ ዘመን ደግሞ ሰውን ማመን ትንሽ ያስቸግራል። በቃ ፈጣሪ ያውቃል። አድረህ ትሄዳለህ፣ ችግር የለውም። በድንገት እኮ ሳልነግራት እንግዲህ ይዤ ስለመጣሁ እኔ እኮ ልብስ ይዤ ልምጣ። እባካችሁ አላስጨንቃችሁ። አረ እንዴ በፍጹም እንዳታስብ። ቤተሰቦቻችን እዚህ በነበሩበት ሰዓት እንግዳ ሲመጣ እግር አጥበው ተንከባክበው ነበር የሚሸኙት። ጭራሽ እንዳታስብ እንዴ። አዎ ቤት እግዚአብሔር ነው እያሉ ነበር ቤተሰቦቻችን ያሳደጉን። ጊዜው ይሁን እኛ ከፋን አላውቅም፣ ተጠራጣሪ ሆነ። ይቅርታ እሺ። እንደው ድንገት ሲሆንብኝ እኮ ሰግቼ ነው። አመሰግናለሁ በጣም።